يعني شهرين ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። ረመዳን የጾመ ከዚያም ከሸዋል ወር 6 ቀናትን ያስከተለና የጾመ ሰው ልክ እንደ አመት ሙሉ ጾም ነው። የሐዲስ ተንታኞች ሲያብራሩ አንድ መልካም ስራ ወይም ሐሰናት በመሰል 10 የሚባዛ በመሆኑ ረመዳንን ሲጾም 10 ወራትን እንደጾመ ይታሰባል። ከዚያም ከሸዋል 6 ቀናትን ሲጾም ደግሞ 60 ቀናትን እንደጾመ ይታሰባል። ማለትም 2 ወር እንደጾመ ይቆጠራል። በዚህም ልክ አመቱ ሙሉ እንደጾመ ይታሰብለታል ብለዋል። ይህም በተመለከተ የተለያዩ ድንጋጌዎች አሉ። ከነዚህ ድንጋጌዎች መካከል 6ቱን የሸዋል ቀናት መጾም የፈለገ ሰው በቅድሚያ ከረመዳን ያለበትን ውዝፍ ጨርሶ ረመዳንን ካሟላ በኋላ ነው መጾም ያለበት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ረመዳን የጾመ ከዚያም ከሸዋል 6 ቀናትን ያስከተለ ነው ያሉት ይላሉ። እናም አንተ ለምሳሌ 6 የሸዋል ቀናትን ከረመዳን በሸሪዓዊ ምክንያት ያፈጠርካቸውን ቀናት መልሰህ ሳትጾም ብትጾም ረመዳንን ገና አሟልተህ አልጾምክም። በመሆኑም 3 ወይም 4 ቀናት ጎድሎብሃል። ስለዚህ በቅድሚያ ያለብህን የረመዳን ውዝፍ በመጾም ረመዳንህን አሟላ። ከዚያ በኋላ ከሸዋል 6 ቀናትን አስከትለህ ጾም። አንዳንድ ዑለማዎች የረመዳንን ውዝፍና የሸዋልን 6 ቀናት በአንድነት መጾም የማትችል የሆነችን ሴት ለየት ባለ መልኩ እንደምትታይ ያስቀምጠዋል። ይኸውም አንድ ሴት እሷን ብቻ በሚመለከት የሴትነት ምክንያት ከረመዳን የተወሰኑ ቀናትን አፍጥራ ይሆናል። ይህ ምክንያቷ 7 ወይም 10 ቀናትን የወሰደ ምክንያት ወይም ዑዝር ሊሆን ይችላል። እናም ይህች ሴት ውዝፉም ያለባት ከሸዋል 6 ቀናትን መጾም ትፈልጋለች። እንደሚታወቀው አንድ ሴት የባሏን የልጆቿን ሐቅ ለመወጣት ቤት ውስጥ በተለያዩ ኃላፊነት ትወጠራለች። በመሆኑም እንዲች ያለችዋን ሴት ዑለማዎቹ ለብቻ በልዩ መልኩ ትታያለች በማለት መጀመሪያ 6 የሸዋል ቀናትን ጾማ ከዚያም በሚመቻችላት ያክል ያለባትን የረመዳን ቀናት መጾም ትችላለች በሚል አስቀምጠዋል። የረመዳን ውዝፍ በቅድሚያ መክፈል የሚችል ሰው ያለበትን ውዝፍ ትንሽም ውስን ቀናት የሆነ ሰው ግን በቅድሚያ ያለበትን የረመዳን ወር ከጾመ በኋላ ነው 6ቱን የሸዋል ቀናት መጾም የሚኖርበት።